ያባይ አንተራ ታውቃቸዋለህ እንደዚህ አመራራችን ነበር ሳይሳካልን አመራራችን ነበር የብያችን ነበር ያስቀርሰን የመጣው ደግሞ እናንተ ጋር ነበር እነሱ ነው ይያሉ አልማሪ አልማይጥራ ለምን ሄድካን ቆይማ ልንገርህ ጠይቀው በስራ ጠይቀዋል አንተ ጠይቀው በስራ ጠይቀው ልንገርህ መጀመሪያ ልክ ጁዋ ስትጀመር ለምን አንተ ከብረት ለበሱ ጋር ወደ ሰረቃ አልተሻገርክም? መጀመሪያ አሁን ጸሐፊ ጋር ደወልኩ። ከዛ በኋላ እርዳን እኮ እርዱናል ሰው ሀጭም እርዳን ናቸው የለንም እያንችልም ማለት ቻል ራሳችን አይዛችኋል። ከዛ በኋላ አይ ከአቅማችን በላይ ነው አንችለው። ከዛ ቀጣሉ ማይ ደግሞ ኮሎኔል ማነው ጄኔራል ማርቆስ አንድ ግን ነው እንደዚህ አይደለም ነው። አዎ ተለብረ ለበስ ይወጣ ከዛ ብሪስ አወጣ። ከዛ ሰዎች ቀስ በቀስ አድርገን አወጣናቸው። አያሌው ሰራተኞች ነበርኛ መጋቢ እነሱ በፊት አወጣኋቸው። ሁለት ነበር ከነዚህ አወጣኋቸው ሸኘኋቸው። ከዛ ያንን ያለ ከላይ ብሬን ነበር ተራራ እነሱ ለማየት ቤለ ከነሱ በወዲያ በረዳ አለ በዛ ጥርፍ ሄዷል ወርዷል። ከዛ በኋላ አዛዥ ማለት ቆይ ላይ እኮ ከዛ ደረጃ ያለ ደረሱ ለዓለማየሁ ለምን አሰጠውም? ይሄን ማድረግ ያለበት ዓለማየሁ እንጂ አንተ አዛዥ ነህ። ብረት ለበሱን ይዘህ አንተ ለምን አልወጣህም? ዓለማየሁ እኮ ነበር ዓለማየሁ ምክትል እኮ ነው እኮ እንዲወጣ እኔ እኮ ለምን አንተ ይዘህ አትወጣም? እንበል ይኸው ብሬን ተኩስ ስለነበረ እና ብሬን አንገታቸውን አውጣቸው ምሽግ ያለ እንደው ምሽግ አሁን እንደው ትንሽ ህሊና የላችሁ አንተ መከላከያ አዛዥ ትልቅ ተቋም ያለ ለየት እናደርጋችሁ ልክ ውጊያ ስትጀመር አንተም ወጣህ የማንም ወጣ ረዳይም ወጣ ተመርጣችሁ እናንተ ትግርኛ ተናጋሪዎች ተመልሳችሁ እኛን እኮ ነው የማል ምን አላውቅም የማል አንድ ቀን የንጹህን ባል የንጹህ አንድ ቀን ይፈርዳል። በአራተኛ ቀን ነው እኛ ዛሬ ምግብ ይበላል። ስለዚህ ጎትትና እና ታዲያ ምን ሆነህ እንደዛ አደረክ? ምን አንተ እኮ ማለት ነው እንደዛ ከሆነ እንደዛ ካልከኝ ማለት ነው ልክ እኛ ውጊያውን ስንጀምረው ልክ ትርካን ላይ ምንድነው የባከሩ ቀዳምና ትርካን እንደጀመረ እናንተ ብረት ለበሱን ይዛችሁ ወደ ሶረቃ ግቡ። እቺ ቀጭን ብዙ አስተካክሏለች። ገባልኩ ለምን አትሄድም አንተ? ለምን ቀረ አንተ የተለየ ነብሳስ ብረት ለበስ ለምን ምንድነው ብሬኑን የማይወስዱት ከፈለጉ ብሬን የያዘው ልጅ ለምን አይመታም? ለምን አይሞትም? አይደለም ብሬን ምናምን አሁን ሽፋን የሰጠው አማርኛ ለምን ብሬን የያዘው ሰው አይመታም? ለምን ብሬኑ አይወሰድም? ብሬን መወሰድ ይችላል፣ ብረት ለበስ መወሰድ ይችላል። አንተ ለምን አብረህ አልወጣም? ዳዊት ለምን አልወጣም? እሺ አለማየሁ ኦሮሞ ስለሆነ አይደለም ዳዊት ብሬን ተራራ ነበር ዳዊት ማለት ተገሏል። ስለዚህ አለማየሁ የራቀው ራሱ እሱን የተያዘ የኃይል መሪው ምክትል ነው። አሁን ኦሮሞ ኃይል መሪ ይዟት የወጣ ብረት ለበሶቹን የእሱ ምክትል ሌላ መቶ አለቃ አለ። ይሄ ሻለቃ አመራር ነው እኮ እሱማ ኃይል አመራር ሳይሆን ሻለቃ አመራር ነው። ይሄ
ያኛው አሁን ኦሮሞ ኃይል አመራር አልተወሰደም። ይዞ ወጥቷል። ኦሮሞ ሻምበል ወደ አማራ ላይ ወጥቶ ወደ ተመልሶ እየተዋጋ ገብቷል። አሁን እዚህ ያሉ አላው ያ መቶ አለቃው ምላ ዳዊት ብሎ አሁን ግን የዚህኛው ኃይል መሪ ሻምበል ነው። እሱ መቶ አለቃ ነው። ምክትሉ ነው ኃይል መሪ ነው እያልኩ ሁለቱ ግን ቋንቋ ብቻ እንትን ብላችሁ ይህን ክብር ኮሎኔል ተመልምለህ ወደ ማን የተጠጋ ታዲያ? ወደ ማን የተጠጋ? ወደ ማን